የተወለዱበት ብለን ድግሱን ደግሰን ምናከብረው ነገር የለም። አልታዘዝንም። አቡበከርም ዑመርም ዑስማንም አልይም አራቱም መዝሃቦች ከ362 ሂጅራ በኋላ የተከሰተ ክስተት ነው። ከዛ በፊት በምርጡ ትውልድ ያልነበረ ነው። አንሰራም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንደሰማችሁት ነው ከቁርአን ለዚህ ሰውዬ መልስ ማስረጃ እንሰጠዋለን ማለት ነው። ከዛ በፊት አካውንታችን በጣም ተመቷል ማለት ነው። የቻላችሁትን ያህል ኮፒ ሊንክ እያደረጋችሁ በተለይ ደግሞ ይሄን የመሰለ ከቁርአን ማስረጃ በደንብ ለሙስሊሞች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉላቸው። በተለይ ደግሞ ለነዛኞቹ መውሊድ ማስረጃ የላችሁም መውሊድ ቢድዓ ነው ኩሉ ቢድዓቲን ዶላላ ወኩሉ ዶላለቲን ፊናር ለሚሉት ሰዎች አድርሱላቸው ማለት ነው። አላሁ ሱብሓነሁ ወተዓላ በተከበረ ቃሉ በቁርአን ሱረቱ ዩኑስ 58ኛ አያ ላይ እንዲህ ይለናል። ቁል ቢፈድሊላሂ ወቢራህመቲሂ ፈቢዛሊካ ፈልየፍረሁ ይለናል። ቢፈድሊላሂ ወቢራህመቲሂ ፈድል ብሎ ማለት እውቀትን ስለሰጠኋችሁና ራህማ ነብዩን ስለሰጠኋችሁ ፈቢዛሊካ በዚህ ነገር ተደሰቱ። ራህማ ነብዩን ስለሰጠኋችሁ ፈቢዛሊካ በዚህ ነገር ተደሰቱ። ፈልየፍረሁ ምርጫም አይደለም፣ እሳቸው በመወለዳቸው ምርጫ አይደለም፣ ትዕዛዝ ነው። ሙእሚን ሊሆን ዘንድ አማኝ ሊሆን ዘንድ እሳቸው በመወለዳቸው መደሰት አለበት ማለት ነው። የአከባበሩ ሁኔታ ያደሳሰቱ ሁኔታ ይለያያል እንጂ ውዱ ነብያችን መሐመድ አለይሂ ሰላቱ ወሰላም ሰኞ ቀን ሲጾሙ አዩአቸውና ያ ረሱላህ ሰኞ ቀን ለምንድን ነው የምትጾሙት ብለው ሲጠይቋቸው ምን አሉ? ሰኞ ቀን እኮ የተወለድኩበት ቀን ነው ሲሉ መልሰዋል ማለት ነው። የአከባበሩ ልዩነት ይለያይ እንጂ መውሊዱ መሰረቱ ከማን ነው? ከውዱ ነብያችን መሐመድ አለይሂ ሰላቱ ወሰላም ነው ማለት ነው። እንዲሁም በዚህ መልኩ ከሷሃባዎች ጋር ከቀጠለ በኋላ የኢራቅ ንጉስ መሊክ ኢርቢን የምትባል ከተማ አለች። መሊኩል ሙዘፋር ይባላሉ። ይሄ ዊላዳ ለምንድን ነው በግልጽ የማናወጣው? በብሔር መልኩ እናውጣው አሉና ምን አደረጉ? ታላላቅ ሷሃባዎችን ታላላቅ ዑለማዎችን በዲኑ ላይ ትልልቅ ዕውቀት ያላቸው በጥልቀት ዕውቀት ያላቸውን ታላላቅ ሷሃባዎችን መሻይኾችን ሰበሰቡና ምን አደረጉ? ይሄ ነገር በሰፊ እንዲከበር አደረጉ ማለት ነው። መሊኩል ሙዘፋር ማለት ነው። በዚህ መልኩ ማስረጃ አለ ማለት ነው። በተለያዩ ሰዎች እንግዲህ መውሊድ ቢድዓ ነው ኩሉ ቢድዓቲን ዶላላ ወኩሉ ዶላለቲን ፊናር ይላሉ ማለት ነው። በጥቂቱ ይሄን ይመስላል። ሌላ ማስረጃ አለ ማለትም ከዚህ በፊት ሰርቻለሁ። ቪዲዮውን እየገባችሁ ማየት ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።